አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁኝ? ያለሁ አልሐምዱሊላህ ሁሉ ሰላም። ቆይታ እንዴት ነው? ከኔ ጋር ያለሁ አልሐምዱሊላህ። ስራ፣ ጤንነት እና ዛሬ የመጣሁበት ማለት ነው ኮሜንታቶች ለመመለስ ነው። ኮሜንታቶች ስራ ነው የሆነውን ነገር አንድ ሰው ምንም ይሁን ምንም መስራት የሚያግደው ነገር የለም፣ የሚሸፍነው ነገር የለም። ያን ሳያዋጣኛል ብሎ አምሮ እስከሰራ ድረስ ጥሩ ኮሜንት ብትጥፉ አሪፍ ነው። ግን መጥፎ ኮሜንት ለምትጠፉት ደግሞ እናንተ ትጎዳላችሁ፣ እናንተ እንትን ትላላችሁ እንጂ ስራ ነው። እናም የምላችሁ ነገር ኮሜንታተሮች ትንሽ የስራ ስርዓት ብትይዙ፣ ሞኝ ነገር ባጽፉ። አንድ ሰው ይሄ ነገር ያዋጣኛል ብሎ በጀመረበት እኔ ደግሞ ሌላ ነገር የሰራሁት የለኝ፣ እንደዚህ እንትን የምለው ነገር የለኝ፣ ሃይማኖት አልነካ፣ ዘር፣ ቋንቋ ምናምን ነገር ምነካው ነገር የለኝ፣ ጽድት ያለ ነው። ስለዚህ ሌሽ ሞኛኝ ኮሜንት ለምትጽፉት ልብ ላላችሁ፣ ቅንጭላት ላላችሁ ልነግራችሁ ነው ማለት ነው። እኔ ችግር የለብኝም፣ ግን አንደኛና የመጨረሻ ነገር አንድ መልስ ልመልስላችሁ ብዬ ነው። ከዚህ በኋላ ግን የፈለጋችሁትን መጻፍ ትችላላችሁ። እኔ መልስ አልሰጥም፣ በስ አንድ ብቻ ነው የምሰጠው። ከዚህ በኋላም አልሰጥም፣ ከዚህ በኋላም ከባለፈውም አልሰጠሁም፣ ደግሜም ልሰጥ አልችልም። በስ አንድ የመጨረሻ ልንገራችሁ ብዬ ነው፣ ቅንጭላት ቢኖራችሁ ማለት ነው። ሞኝ ኮሜንት የምትጥፉ ሰዎች ማለት ነው። እና ለእናንተ አላህ አይዲያውን ይስጣችሁ። እኔ ሞኝ ኮሜንት ጻፋችሁ ምን አላችሁ እኔን የሚቀንስብኝና የሚጨምርብኝ ነገር የለም። አልሐምዱሊላህ የሰው ልጅ ራሱን ችሎ በቃ ይሄ ነገር ያዋጣኛል ብሎ በከፈተው ራሱን ችሎ ይሄ ነገር ብሎ በለቀቀው እናንተ ከቻላችሁ ጥሩ ኮሜንት መጻፍ ትችላላችሁ። ካልቻላችሁ ደግሞ ዝም ማለት። ደግሞ መጥፎ ነገር ከመጻፍ ደግሞ ኻስ አለማያት ማሳለፍ ትችላላችሁ። እኔ ግዴታ ወልኝ አላልኩም፣ ግዴታ ሰብስክራይብ አላልኩም አላልኩም፣ ግዴታ በቃ የሆነ ነገር አላልኩም። በስ እናንተው ወስናችሁና ፈቅዳችሁ በቃ በራሳችሁ በደስታ ላይክ ሼር አድርጉልኝ ነው። ደግሞ እናንተ ጥሩ ለምትጽፉት በጣም የማመሰግነው አላህ ጀዛችሁን ይክፈላችሁ። በጣም የምወዳችሁ፣ በጣም የማከብራችሁ ጀዛከላሁ ኸይር ብያለሁ። አይዞሽ በርቺ ለምትሉኝ ማለት ነው ውድ እህት ወንድሞቼ በጣም የማመሰግነው። ለእናንተ ትልቅ ቦታ አለኝ። ጀዛችሁን አላህ ይክፈላችሁ። በጣም ነው የምወዳችሁ እና የዛሬ ቪዲዮችን ይመስላል። ባይ ማሰላማ